አብዛኞቻችሁ ወንዶች አንድን ሴት ለመውደድ በትልቅ ወይም ለማፍቀር የምትፈልጉት ምክንያት ከውበት አያልፍም። አንዳንዶቻችሁ ጥንካሬዋን፣ አንዳንዶቻችሁ ፐርሰናሊቲዋንም ልትወዱ ትችላላችሁ። አብዛኛው ወንድ ግን በአይኑ ያየውን ምክንያት ነው በትልቁ ከሷ ጋር በፍቅር ለመውደድ እሷን የሱ ለማድረግ ብዙ ኢንቨስት የሚያደርገው። ነገር ግን አንድን ሴት በእጅህ ራሱ ካስገባሃት በኋላ ከሷ ጋር በፍቅር ለመቆየት ወይም አንድ ግንኙነት ውስጥ ስቴይ የሚያደርግህ እውነቱን እንነጋገር ከተባለ ባህሪዋ ነው። የመጀመሪያ ቀን እንዳልኩ የምታየው ነገር እሷን ለመውደድ ለራስ ያገኘው ሪዝን እውነት ሊሆን ይችላል፣ ልክ ሊሆን ይችላል። ከዛ በኋላ ግን ቀስ በቀስ የምታመጣቸው ባህሪዎች፣ የባህሪ ለውጦች ልታሳይህ የምትሞክረው ባህሪ ትክክለኛ ማንነቷን፣ ለአንተ ያላትን ቦታ፣ ለአንተ ያላትን ፍቅር ይፋ የሚያደርግልህ ስለሆነ ዛሬ የማነሳቸው ምልክቶች ካሳየችህ ውሳኔ ወሰን፣ እርምጃ ውሰድ፣ ራስህን ምረጥ። ካለበለዚያ ገጠር ግባ ልጁ እንዳለው እንጂ አንድ ሴት ፍቅረኛዬ አደርጋታለሁ ወይም ከሷ ጋር እስከ መጨረሻው ሄዳለሁ እንደዚህም እያደረገችኝ ብለህ ካመንክ የሆነ ያልተጫነ ሶፍትዌር አለ ማለት ነው ጭንቅላት ውስጥ እንጂ ፍቅር እንደዚህ አይነ ስውርም እንደዚህም እስከ መጨረሻው ራስን እየጎዳ ራስን ጥለህ ኑር የሚል አንዳች መስፈርት የለውም። አስብበት። ሴት ልጅ ዛሬ የማነሳቸውን ነገሮች ስታይ ካየህና እንድታይ ካደረገች ውሳኔ እንድትወስን ፈልጋለች ማለት ነው። ሃይ እንዴት ናችሁ? ለማታቆኝ ወዲት ነው የሚባለው። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ ስለኛ ሴቶች አወራላችኋለሁ፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች አነሳለሁ። ይህንን ቻናል ሰብስክራይብ ካላርጋችሁ አርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ለብዙ ወንድሞቻችን እንዲደርስ ደግሞ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው ሴት ልጅ ካላከበረች ልታከብርህ እንደማትፈልግና እንደማታከብርህ ከተሰማህም ካየክም እርምጃ መውሰድ አለብህ ማለት ነው። አንድ ሴት ልጅ በትልቁ አንድን ወንድ ህይወቷ ውስጥ ማስገባት ካልፈለገች ወይም እንዲወጣ ስትፈልግና ለሱ ያላት የፍቅር ስሜት ሲጠፋ የምታመጣው ትልቁ የባህሪ ለውጥ አንተ ማክበር ማቆም ነው። ካላከበረች አብራት እንደማትቆይ ታውቃለች። ካላከበረች እንደምታናድድህ ከሷ እንደምታርቅ ታውቃለች። ካላከበረች እንደማትወድህ እንደሚገባት ታስባለች። ቀጥታ መቼም ይሄንን የማደርገው ለዚህ ነው ብላ እንድትነግርህ አትጠብቅ። አንተ ግን እንደ ወንድ አንድን ሴት እንድታከብርህ ማድረግ የመጀመሪያ ስራክ ነው። ሁለተኛው ደግሞ አክብራክ እንድትቆይ ማድረግ ግዴታክ ነው። ይሄንም ማድረግ ካልቻልክ አንደኛ ትክክለኛ ሴት አይደለችም። ምክንያቱም አንተ ስላደረክ እሷ እንድታከብር ማድረግ አትችልም። ለአንተ ያላት ስሜት፣ ለአንተ የሰጠችው ቦታና ለአንተ መስጠት በምትፈልገው ነገር ላይ ስለሚመሰረት ነው። ከማታከብረኝ ሴት ጋር ስለማፈቅራት ሆናለሁ የሚል ነገር አይሰራም። ወንድም አለም ክብር የምናገኘው ራሳችንን በማክበር ነው። በመጀመሪያ ስላፈቀርካት ክብርን ጥለህ ብትሄድ የተወሰነ ቀን ብቻ እንደምትቆየው በዛ ላይ ደስ የማይል ስሜት እየተሰማክ ስልክን እንድታነሳ አብራክ ራት እንድትበላ ወክ እንድታረግ ካልፈለግካት በስተቀር ያንን የምትፈልገውን ስሜት መቼም አይሰማህም። ይሄ ትልቅ ምልክት ነው። አንድ ሴት ልጅ ህይወቷ ውስጥ ልታስገባ ካልፈለገችም እንዲሁም ህይወቷ ውስጥ እንድትቆይ ካልፈለገች ፍቅሯ ጋር በቃ ወዲያው ነው አንተን ዲስሪስፔክት ማድረግ የምትጀምረው ወይም መጀመሪያውኑ እንደማታከብርህ ታሳይሃለች። አይንህ እንዳላየ ጆሮህ እንዳልሰማ ወይም የምታሳይህ ምልክት ይሄ የእሷ ማንነት አይደለም። ይሄ ከጊዜ በኋላ ይመጣል። እንዲህ አድርጊያት ነው እንደዚህ ሆኜ ነው አይሰሩም። አምነህ ተቀበል። ከዛ ቦታ ስትሄድ ርቀትን ስትጠብቅ ራስን ስታከብር ይሄ ቦታ እንደማይገባ ስታምን ለራስህ ስትነግረው የዛኔ ነው ምናልባት ሊገባት ከቻለ የሚገባት ወይም እሱ ራሱን ያከብራል እኮ ዋው ብላ እንድትመጣ ማድረግ የምትችለው። በትልቁ ማነፍ የሌለባችሁ ከድምጿ፣ ካስተያየቷ፣ ካቀባበሏ፣ ከእያንዳንዱ ነገሯ ትነግርሃለች እንደማታከብር። ያ ደግሞ ዝም ብሎ የሚታለፍ ምልክት አይደለም። እሺ ያዘውና እርምጃ ውሰድ። ሁለተኛው ሴት ልጅ ችላ ስትልህና ስትኮራብህ በፍጹም መለመን የሌለብህ። ከአንድ ሴት ልጅ በትልቁ የሚመጣው ምልክት ነገህን የሚወስነው ነገ ህይወቷ ውስጥ እንዴት መቆየት እንዳለብህ። ለምሳሌ አሁን መጀመሪያ ተከብረ መቆየት ወይም እንድታከብርህም ለማድረግ የመጀመሪያው አለመለመን ነው። ሴት ልጅ ስትኮራብህ ችላ ስትልህ በስነ ስርዓት የሚገባት የመልስ ምት ወይም ትክክለኛው የመልስ ምት የሚሆነው አሁንም ራስን መምረጥ ነው።
እሷን መምረጥ፣ እሷን መለማመጥ፣ እሷን መለመን ለሷ የሚሰማህን ስሜት ከማረጋገጥ ይልቅ የሷን ግፊት፣ የሷን ችላ፣ የሷን ኩራት ይዘህ አንተ ራስን ለመቀየር ራስ ላይ ትኩረት ማድረግ፣ ራስ ላይ ጊዜ ማጥፋት መጀመር እንድትችል ማድረግን ያለበት እንጂ ጭራሽ ኩራቷ ችላባይነቷና የምታሳይ ሪያክሽን እንድትከተላት ካደረገ ነገ አብራክ ብትሆን ዛሬ ተለማምጠ ለምናት ስጦታ ሰጥተሃት ምን ብለህ ህይወቷ ውስጥ ገብተህ ራሱ ምንድነው የምትፈልገው? እሷ ያችን አቴንሽንን ነው የምትፈልገው። በቃ ተመሳሳይ ኢነርጂ እስከ መጨረሻው እስከ ሞታችሁ ሰዓት ድረስ አንድ አይነት ኢነርጂ፣ ልምምጥ፣ ልመና፣ እንክብካቤ፣ ፍቅር፣ አቴንሽን እንጂ ምን ይገባዋል ይሄ ልጅ ለሱ እንዲኑልለት እንደዛ የለም። ድርሻህን አታገኝም ማለት ነው ከሷ ጋር። የመጀመሪያ ሰሞን ኖርማል ሊሆን ይችላል እንደ ሴት ልጅ መኩራት፣ እንደ ሴት ልጅ ርቀት መጠበቅ፣ ትንሽ ማስለመን። ይሄንን ግን እንደ ምግብ፣ እንደ መጠጥ፣ እንደ ውሃ እንድትለምደው ካደረካት እሺ ትልሃለች። እሺ ብላ ታዲያ የሆነ የምታዘው መሳሪያዋ ነው የምትሆነው። የዛን ያክል አይናችሁን አጨፍኑ። ሴት ልጅ ልክ ገና እነዚህ ነገሮች ላይ ክርር ስትል ኩራቷ፣ ችላባይነቷ ፍቅረኛዋም ካረገችው በኋላ ነው ክርር የምትል ከሆነ ኢነርጂክ ሊሆን ይገባል። ራስን የመቀየሪያ ራስ ላይ ትኩረት የማድረጊያ ምንድነው የጎደለኝ? ለምንድነው እንደዚህ ሆነችው? ምክንያቱም ከራሳችን ጋር ያለን ግንኙነት የፍቅር አጋራችንን የምንመርጥበትን መንገድ ወይም እኛ እንዴት እንደምንወደው ራሳችንን ኢቭን በስነ ስርዓት ከምትኮራብህና ችላ ከምትል ሴት ጋር መሆንን ከመረጥ ለራሴ ያለህን ቦታና ክብር በግልጽ ነው የሚነግረህ። ያ ልክ እንዳልሆነ አምነህ ራስ ላይ መስራት ነው እንጂ ለሷ የሚገባት ራስን መለወጥ እንደማታሳድዳት፣ እንደማትከተላት፣ የማይገባትን አቴንሽን እንደማሰጣት መንገር ነው እንጂ መከተል፣ መለማመጥ፣ ማሳደድ እንደማይሰራ እወቅ። ከሴት ልጅ በፍጹም ሲመጣልህ ስታየው ወይም ይሄን ኩራትን፣ ችላባይነትን በተደጋጋሚ ስታደርግ ማድረግ ያለብህ ወደ ኢነርጂ መቀየር ነው። ራስ ላይ እንድትሰራ የሚያደርግህን ኢነርጂ ፎርም ማምጣት ነው እንጂ ያለብህ እሷን መከተል አይሰራም። ሶስተኛው ለሌላ ወንድ ትኩረት ስትሰጥ ካየሃት አይንህን መግለጽ ነው ያለብህ። ብዙ ፈላጊ ያላት እኮ ብዙ ወንዶች ይወዷታል። ብዙ ወንድ ነው የሚፈልጋት። ከነሱ እንዴት አድርጌ ልውሰዳት? እነዚህ ሁሉ እየወደዳት እሷን እኔ እንድታይ ማድረግ እኮ በጣም ነው ስራ ይሉን። ከዛ የራሴ ያልሆነ ማንነት ተገነባለህ መጀመሪያው። ሁለተኛው ደግሞ እሷን ለማሳመን የምትሄድበት ርቀት በጣም ብዙ ነው የሚሆነው። ለአንተ ብቻ ሳይሆን ለሌላ ወንዶችም ተስፋ እንዳላቸው ስታሳይ ከእንደዚህ አይነት ሴት ጋር ነገ ምን አይነት ህይወት ሊኖር ነው? የፍቅር ህይወት በጣም ቁንጅናዋ በጣም ውበቷ አስቦ ወደሃት አፍቅራት ሊሆን ይሄድከው በዛ አንተ እንደወደድካ ሌሎቹም እንደሚወዷት ሊሆን ይችላል ራስን ያሳመንከው። ነገር ግን አንድ ሴት ልጅ ከፈለገችህና በተለይ ፍቅረኛዋ አድርጋ ህይወቷ ውስጥ ካስገባች በኋላ ለአንተ ክብር፣ ፍቅር፣ ቦታ ካላት ኤግዚስት አያደርግም ሌላ ወንድ የሚባል ፍጥረት። ከአባቷና ከወንድሟ ውጪ ቤስት ፍሬንዷ ራሱ ትዝ አይላትም። ዴፊኔትሊ እግሩን አድርጋ ሙሉ ጊዜዋን፣ ትኩረቷን፣ አቴንሽኗን ለአንተ ነው የምትሰጠው። ራስን እንዳታጃጅሉ። እነሱ እኮ ናቸው የሚፈልጓት፣ እነሱ ናቸው የወደዷት፣ እነሱ ናቸው የሚደውሉላት። እነሱን እንዴ መልስ ካልሰጠችው ወይም የሆነ ትኩረት ትንሽዬ እድል እንዳለው ካላሳየችው ወንድ ልጅ ብሎክ ካረገችው በኩል በየትኛው መንገድ ነው የሚገባው? ያንን ነው ማሰብ ያለብን። ስለዚህ አንድ ሴት ልጅ አንተ እያለክ ለሌላ ወንድ በጣም ትኩረቷ የምትሰጥ ከሆነ ለአንተም እድል እንዳለ እንዲሰማ ለሌላውም እድል እንዳለው እንዲሰማ የምታደርግ ከሆነ ሬድ ፍላግ ነው። ትልቅ በቃ መሰመር ያለበት። ነገ አብራ ብትሆንም ተመሳሳይ ህይወት ታኖርሃለች። የተቃጠልክ የሆነ ቀን በቦክሷ ያጣማት ዕዳ ውስጥ ትገባለህ። ስለዚህ ከመጀመሪያ ካራክተሯ ይሄ ድርጊቷ ማንነቷን ነው የሚነግረው። ይሄን እያየ አይን ጨፍነህ ከገባህበት ይሄን እያወቅህ ታግያ አንድ ቀን የራሴ ያረጋታለሁ የሚል ሀሳብ ካል አንተ አታረግም። እሷ ፍቃደኛ ስትሆንና ስትፈልግ ብቻ ነው ያንተ ሙሉ በሙሉ የምትሆኑ እንጂ ተሽሎክሎካም ቢሆን እንደዚህ አይነት አመልና ባህሪ ካላት መድገሟ አይቀርም። አንተው ያለችት የሚደረግበት ፍቅር ውስጥ ህይወት ውስጥ ከምትገባ እንዲሁም ለፍቅር ህይወት የመረጥካት ሴት ወደዚህም ወደዛ የምታይ ከሆነ ቆንጆ ብትሆን ማንም ብትሆን ምንም ብትሆን ምንም ያህል ብትወዳት ከራስ ግን አታስበልጣት። መታለፍ የሌለበት ምልክት። አራተኛው ፍቅርን ልትጠቀም የምትፈልግ ሴት በምታደርግላት በምትሰጣት ነገር ምስጋና ከሌላት ከመጀመሪያው ጀምሮ ራሱ ነው ብላችሁ ሌሎቹን አንተን ታከብርሃለች፣ አንተን ትወድሃለች፣ ለአንተ ሰፍ ትላለች፣ አንተን ስታገኝ መልአክ ትመስላለች። ሌሎቹን ኢቭን ጓደኞችን ወሬና አስተናጋጅ ስታይ ሌላ ባህሪ የምታመጣ ስለዛ ሰው ኔጋቲቭ ሰዎች የምታጣጥል ምናምን አይነት ባህሪ ካየ ያ ነው ትክክለኛ ባህሪዋ። ገባህ አይደለ? ዛሬ ለአንተ የሚመታው ልቧን ከአንተ ጋር እንድትሆን ያደረገችው ሪዝን እድሜ ልኩን ተሸክሞ አያኖራትም። የሆነ ቀን ትክክለኛ ፌሷን ትጋፈጠዋለህ። ስለዚህ ከመጀመሪያው ጀምሮ አንተን
አብራክ የሆነችበትን ምክንያት ራሱ ብታጠራው በእርግጠኝነት ገንዘብ ኦር የሆነ መልክ ኦር ቦይፍሬንድ አላት ለመባል ነው እንጂ እንደዚህ አይነት ስብዕና ያላቸው ሰዎች በእርግጠኝነት ነው የምነግርህ ፍቅር አይዛቸውም። ስለዚህ ሌሎችን ስትንቅ አንተን ስታከብር ለሌሎቹ ፍቅር ሳሰጥ ለአንተ ስለገዛ ቤተሰቦቿ እንኳን ኔጋቲቭ እያወራች አንተን ግን በጣም እንደምትወድ የምትነግርህን ሴት ታምናለህ። ካመንክ ያንተ ነው ችግሩ። መታረም ካለበት እዚሁ መታረም ነው ያለባት። እዚሁ አድሬስ አርጋ እንድትስተካከል አርጋት እንጂ ከዚች ጋር ፍቅር ህይወት ውስጥ መግባትና ቤተሰብ መመስራት ሌላ ዋጋ ያስከፍልሃል። የአንድን ሰው ትክክለኛ መልኩን ትክክለኛ ማንነቱን የሚገልጽልህ አሁን ይሄ ባህሪ ነው በቃ። ይሄ ደግሞ ትልቅ ድርጊት ነው። ይሄንን ስታደርግ ያያሃትን ሴት ማለፍ የሚባል ነገር አያዋጣህም። ለኔ መልአክ ናት፣ ለኔ በቂ ናት፣ ለኔ እንደዚህ ናት። ነገ እናትህን፣ እህትህን፣ ጓደኞችን ተመሳሳይ ነገር ታደርጋቸዋለች። ታዲያ እስከመቼ ችለህ ልትኖር ነው? ለሰዎችም ለነገሮችም ኔጋቲቭ ያላት ለፍቅር ራሱ ለምታደርገው ነገር በጣም የምታጣጥል ከሆነ ብትወደኝ እንደዚህ ታረጋለህ፣ ብትወደኝ ኖሮ እንደዛ ታረግ ነበር፣ ከወደድከኝ እንደዚህ ያደርግ፣ ዝም ብለህ ነው ወሬ ብቻ ነው አንተ ወድሻለሁ ነው እንጂ እንደዚህ አትገኝም እንደዛ አትገኝም የምትልህን ሴት ትልቅ ሬድ ፍላግ ፊት ለፊት አስቀምጠ ፊትህን አዙረ እንደመሄድ ራስን እንደማክበር በዙሪያ ያሉህን ነገሮችን እንደመጠበቅ ከእሷ ጋር መሆንን ከመረጥክ መጨረሻ ላይ ታየዋለህ ምን እንደሚያጋጥም። ነገር ግን መታለፍ የሌለበት ሴት ልጅ ላይ ስታየው ማለፍ የሌለብህ ምልክት ይህ ነው። አንተን ብቻ መርጣ ፍቅር ልስጥ የምትል ከሆነም ላክብር፣ ሌሎቹ የራሳቸው ጉዳይ ነው የምትለው። ከዛ ደግሞ ፍቅርህ በቂ እንዳልሆነ በተለይ ቃላት በትንሽ ድርጊቶች የምታሳይ ከሆነ እርሳት። አምስተኛው መስጠት ከማትችል ሴት ራስህን አርቅ። መስጠት የማትችል ሴት በጣም ትልቅ ሬድ ፍላግ ናት። በጣም ልትወዳት ልታፈቅራት ትችላለህ። እሷን ለመውደድ አሁንም ቆንጆ ምክንያት ሊኖርህ ይችላል። መስጠት ስለማትችል ደግ ስላልሆነች ምናምን እያልኩ አይደለም። መስጠት ካልቻለች ለአንተ ምንም ልትሰጠህ ነገር አለም። አሁን እንዳፈቀረች አክት ልታረግ ታፈቅርህ ትችላለች፣ ፍቅር ትሰጠኛለች ብለህ ግን እንዳትጠብቅ። ፍቅር መስጠት ምን ማለት እንደሆነ ራሱ ብትርጉምን የምታውቅ አይደለችም። አብዛኛው ጊዜ መቀበልን በጣም ነው የሚወዱት። ትንሽ ነገርም ስትሰጣት በጣም ደስ ብሏት ነው የምትቀበለው። ስለ መስጠት ግን በህልሟ ራሱ አታስበውም። ፍቅር፣ ክብር፣ ዋጋ እያንዳንዱ አለ አይደለ? አንድ የፍቅር ግንኙነት ውስጥ ይገባኛል የምትለውን ነገር በታሪክ አታገኝም። ከመቀበል ውጪ ሐሳብ የሌላት እኔ እንደዚህ ነኝ፣ እኔ ነኝ የሚገባኝ፣ እኔ ነኝ ልክ፣ ለኔ ነው ይሄ ነገር ቅድሚያም ሊሰጠኝ የሚገባው፣ ለኔ ነው የሚገባው፣ ለኔ ነው የምታደርግ ያለብህ፣ ማድረግ ያለብህ ለኔ ነው። ልክ ነው እኮ ሴት እኮ ነኝ፣ ለሴት ነው የሚደረገው። ቅድሚያም ሆነ ነገሮችም ሆነ ፍቅርም ሆነ ገንዘብም ሆነ አቴንሽን ሆነ ክብርም ሆነ ለኔ ነው ለኔ ነው መቀበል እንጂ መስጠት የሚባል ነገር ካላየህባት ትንሽ ነገር ነው ራሱ ነው ማለት። ለጊዜው ልደብቅ ትችላለች፣ ግን በቀላሉ አይንህን ከፈት አድርገህ ያው ብዙ ነገር ማየት ሊገባህ ይችላል። ነገር ግን መስጠት ከማትችል ሴት እኛ ኔቸራችን መስጠት ነው። ትንሽ ነገር ከሰጣችሁን አብዝተን መመለስ። አቴንሽንህን ከሰጣሃት ለሴት ልጅ ሙሉ ዓለምን ነው የምትሰጥ። ፍቅርን ከሰጣሃት ብዙ ላይፍን ቀይራ ነው የምትሰጥ። ትኩረትን እንደዚህ በቃ ብዙ ነገር ቀይረን ነው የምንሰጠው። ብዙ ነገር አብዝተን ነው የምንሰጠው። ብዙ ነገር ቴስት እንዲኖረው አድርገን ነው የምንሰጠው። ነገር ግን እነዚህ በሙሉ እንደሚገባት እንጂ መስጠት እንዳለባት ራሱ ላታቅ ትችላለች። አንዳንድ ሴት ያንን እያየ አይነን ጨፍነ ችግር የለውም፣ ችግር ላይኖረው ይችላል። ልትሰጣት ትችላለህ፣ ልትጠብቅ ትችላለህ፣ ኃላፊነት ሊኖርብህ ይችላል። መንከባከብ፣ አቴንሽን፣ ሁሉም ነገር መስጠት ኃላፊነት ሊሆን ይችላል። መስጠት ደስ የሚል ነገር ነው። መቀበል ደስ የሚል ነገር አይደለም ብለህ ነው የምታስበው። መቀበል አይገባኝም ወይም መስጠት ከማትችል ሴት ጋር ብኖርም ችግር የለብኝም፣ እኔ መስጠት የምችል ሰው ነኝ፣ እኔ የምሰጠው በቂ ነው ካልክ ይመች። ነገር ግን ምንም አይነት ነገር መቀበል የማትችልበት ቦታ መጀመሪያ በደንብ እጇ እስክታስገባ እየሰጠች አስለምደህ መጨረሻ ላይ ራሱ የምትከለክልህ አይነት ካራክተር ካላት ትቅርብህ። ሀሳቤን ከወደዳችሁት ካመናችሁት ለእኔ በላይ ካሳውቁኝ፣ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ነው።